ሲጀመር ጆን ዳንኤል አልታሰረም። 1.7 ሚሊዮን ብር ማለት ነው በእኛ ሲመነዘር። ኢትዮጵያ የቲክቶክ ታሪክ በአንድ ጊዜ ተፈላልገን የተገናኘ ነው። ሁለታችንም ሲንግል ነበርን። ሰላም እንዴት ናችሁ? ዛሬ ደግሞ ለየት ባለ ምስል መጥቻለሁ። እንደሚታወቀው ጆን ዳንኤል ተፈቷል። ትናንትና በነበረው ላይቭ ሪከርድ ሰውራል የተባለ ነው። እስቲ ጆን ዳንኤል ምን እየተባለ ነው ከቲክቶክ መንደር ሌላ ገስታለን 90,000 ላይ ጀርባውን ያሳያችኋል። ጌታ ነው። 100,000 ላይ ይዞራል። ጌታ ነው። 90,000 ላይ ጀርባውን ያሳያችሁ። ናዮ እንዴ ዱነግ ሴቷ ዱነግ ያሉት ዱነግ የሰራሽው ስራ በምድር በሰማይ ቢሰላ ተከፍሎ ላይ ይቅር አጣይቁኝ። ምንም አሁን አመት ከ4 ወር ምናምን የምትጠይቁኝ ጥያቄ የለም። Let's go ማሪ አብዱል ከሪም Thank you ወንድሜ። Big love and big respect. Thank you አብዱል ከሪም። አብዱል ከሪም በጣም አመሰግናለሁ ወንድሜ። Thank you so ኢትዮጵያ Thank you so much ኢትዮጵያ Thank you so much ኢትዮጵያ ደገመው ኢትዮጵያ Thank you so አረበየተ Thank you so much. Thank you so. Are Ethiopia. Ethiopia Thank you so much. Ethiopia Ethiopia Thank you so much my brother. በጣም ነው የማመሰግነው። Big love and Ethiopia in the house. Ethiopia Abdul Karim Thank you so much Ethiopia Abdul Karim Thank you so much guys በጣም ነው የማመሰግነው። ኧረ የኔ አባት ሌላ ምን ነገር የምትፈልጊው ነገር አለ? ያው አባቱስ ብላችሁ ለጠየቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ ተፈላልገን የተገናኘ ነው። ሁለታችንም ሲንግል ነበርን። 1.7 ሚሊዮን ብር ማለት ነው በእኛ ሲመነዘር። ኢትዮጵያ የቲክቶክ ታሪክ በአንድ ጊዜ በጣም ነው የምወዳችሁ። አስቴርዬ ትሙት በጣም
ኤርሚያስ አባት ና በለውና ወሰብ ቤታዬን እናት ጊዜ ሁለት ነች። ለአንዳንዱ ከብርሃን ፍጥነት የምትበልጥ በጣም ፈጣን የሆነች ነች። ለአንዳንዱ ደግሞ ከኤሊ በላይ የቀረፈፈች በጣም ዘገምተኛ ነች። እስቲ ጆን ዳንኤልን ሆናችሁ አስቡት። 1 ዓመት ከ4 ወርን ጊዜው እንዴት እንደማይሄድ እንዴት እንደሚንቀራፈፍ መቼ ወጣለው መቼ ከዚህ ነገር እገላገላለሁ ብላችሁ የምታስቡትን የምትጨነቁበትን ሌሊቶችን እስቲ አስቡት። ጊዜ 1 ዓመት ከ4 ወር ሳይሆን 14 ዓመት ሁላ ሊሆንባችሁ ይችላል። በተቃራኒው ደግሞ እኛ እንደ ተመልካች እቺ 1 ዓመት ከ4 ወር 14 ቀን የሆነችብን ትናንት ይመስል ነበረ። ባለፈው አይደለ እንዴ ምንላት ቀን ነበረች እቺ 1 ዓመት ከ4 ወር። እዚሁ ስክሮል እያደረገን ጆን ዳንኤል ታሰረ፣ ስለሱ ስንት ነገር አወራን። ከዛ በኋላም ስንት ነገር ወጣ፣ ስንት ነገር ገባ። እዚሁ ስክሮል እያደረገን ጆን ዳንኤል ተፈታ። በጣም ፈጠነችብን ጊዜ። ስቃይ ውስጥ፣ መከራ ውስጥ፣ እስር ቤት፣ ሆስፒታል፣ ብቻ የሆነ ጭንቅ ነገር ውስጥ ካላችሁ ከቀንድ አውጣ በላይ ይንቀራፈፋል። የሆነ ደስታ ውስጥ ምነው ባያልፍ የምትሉት ነገር ውስጥ ስትሆኑ ጊዜ በብርሃን ፍጥነት በአንድ ጊዜ ይተኮሳል። ለማንኛውም ጆን ዳንኤል እንኳን ለቤታ አበቃ፣ እንኳን ከእስር ተፈታ። ሁሉም ለበጎ ነው ይባል የለ። ይሄ ቀን መቼ ያልፋል ብለህ ጸሎት እንዳደረግ ተስፋ አለኝ። ይሄው አልፎ ዛሬ ላይ ተፈተ ነፃነትህን አግኝተሃል። ባገኘኸው ነፃነት ደግሞ ቆንጆ ነገር አሪፍ ነገር ሰርተህ ካሳለፍከው ነገር ተምረህ ጊዜህን በአግባቡ እንደምትጠቀም ተስፋ አለኝ። ይመች። ፈጣሪ የተመሰገነ ይሁን። ቤተሰቦቼ የማይታሰበውን አሳካን፣ የማይቻለውን ቻልን። ከፈጣሪ በታች ከእናንተ ከኢትዮጵያውያን እህትና ወንድሞቼ ጋር በመሆን በዓለም አቀፍ ደረጃ በአሜሪካ ራንኪንግ ላይ ኢትዮጵያ ሆነን ለመጀመሪያ ጊዜ 2ኛ በመውጣት አሸንፈናል። አዲስ ሪከርድ ሰብረናል። በሀገር አቀፍ ደረጃ ደግሞ ከ130 ሺህ ሰዎች በላይ ላይቫችን ተከታትለውት በድምሩ ደግሞ ከ2.5 ሚሊዮን በላይ ሰዎች ላይቭን አይተውት እንግዲህ አዲስ ሪከርድ መስበር ችለናል። በጣም አመሰግናለሁ ቤተሰቦቼ። ይህ የሆነው ደግሞ አንድነታችን ጥንካሬያችን ስለሆነ ነው። ይህ አንድነታችንን ደግሞ ተጠቅመን በዓለም አቀፍ ደረጃ ኢትዮጵያን እንደ ሀገር ማስተዋወቅ እንችላለን። ቱሪዝማችንን ማሳደግ እንችላለን። ከተባበርን አንድ ከሆነን በዓለም አቀፍ ደረጃ ከፍ ማለትና መድመቅ እንችላለን። ቤተሰቦቼ ላሳያችን ፍቅርና እንክብካቤ ከልብ አመሰግናለሁ። እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። በዚህ አጋጣሚ በሰላም እንኳን ተፈታህ ለማለት ፈልጋለሁ። ይህንን ቻናል ሳብስክራይብ ማድረግ አይርሱ። ላይክ። ስለ ጆን ዳንኤል ያላችሁ ሀሳብ ምክንያታዊ በሆነ ሀሳባችሁ ስጡ። አመሰግናለሁ። መልካም እሁድ።